ሰላም ሰላም ፋሚሊ ቲቪ ዩኬ ዛሬ እንግዲህ መተናል አዲስ ቪዲዮ ይዘን ማለት ነው። ዛሬ ኤምኤኤፍ ሴንሰር እናያለን። የዚህ ዋናው ጥቅሙ ደግሞ መኪናችን እንዳይንቀጣቀጥ ማለት ነው። ንጹህ ከሆነ መኪናችን አይንቀጣቀጥም፣ እንደዚህ አይንገጫገጭም ማለት ነው። እንደገና ደግሞ የዚህ ዋናው ሴንሰሩ ጥቅሙ ለመኪናችን አየር ለክቶ ይሰጣል ማለት ነው። አየር እንዳይዛባ ውስጥ ለሞተር ላይ አየርን ለክቶ ይሰጣል። ዳሽቦርድ ላይም ደግሞ እንደዚህ ምስሉ መጥቶ አይረብሻችሁ ማለት ነው። ሌላው ደግሞ በዚህ ላይ ዋናው ጥቅሙ ነዳጅ በአግባቡ መኪናችሁ አየርና ነዳጅን እየለካ ነዳጅ በስርዓት እንድትጠቀም ያግዛል። የዚህ ሴንሰር ዋናው ዓላማ ማለት ነው። ስለዚህ ይህ ሴንሰር ሲቆሽሽ መኪናችሁ አንደኛው ሊንቀጣቀጥ ወይም ሊንገጫገጭ ይችላል ማለት ነው። ሁለተኛው ደግሞ ልክ በዳሽቦርዱ ላይ የዚህ ኤምኤኤፍ ሴንሰር ምልክት ሊመጣ ይችላል። በሶስተኛ ደረጃ ላይ ነዳጃችሁ ደግሞ ቶሎ ላያልቅ ይችላል። ይሄን በየጊዜ ማጽዳት፣ ተበላሽቶ ከሆነ ደግሞ አዲስ መቀየር። በጣም ትንሽ ነው ብሩ እና መቀየርም ደግሞ ቀላል ነው። እንዴት እንደሚቀየር አሁን አሳያችኋለሁ። ተከታተሉኝ። እንግዲህ ይህን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጉ ለሌሎችም አዳርሱ። እኛ የምናውቀውን ጥቂቷን ነገር እንግዲህ ለእናንተ ለማጋራት ዛሬ ብቅ ብለናል። መልካም ጊዜ ይሁንላችሁ። ከዚህ ቀጥሎ ቪዲዮውን ተከታተሉ። መልካም ጊዜ ይሁንላችሁ። ሰርጋችሁ የምትነቁ ኤፍኤ ሴንሰር እንዴት እንደሚቀየር ደግሞ አሳያችኋለሁ። እሱ ምን እናደርጋታለን? ይሄኛውን ከመፍታታችን በፊት ከታች ቢጫ ነገር አለች። እዚች ቢጫ ነገሯ ወደ ውስጥ ጎተት እናደርጋለን። በእጃችን ጎተት እንድትወጣ ማለት ነው። ምን ታደርጋላችሁ? አንድ አማራጭ ቀስ አድርጋችሁ እንዳትበጠስ ያውላችሁ በፒንሳ ወደ ውጭ ወጣ ታደርጋ። ሳትጎትቱ ትንሽ ይወጣ። ገመዱ እንዳትይዙ፣ ገመዱን መያዝ የለባችሁ። ይሄኛውን ቀስ አድርጋችሁ ትነቅላላችሁ። መረግ ጉልበት ይፈልጋል፣ ግን ቀስ አድርጋችሁ ታወጣላችሁ። ከዛ ምን እናደርጋለን? ይሄን ከፈተን በኋላ ይሄኛውን እንፈታለን። እቺን እንፈታታለን ብሎ ነው እንዳትወርቅ። ቀስ አድርገን አንድ ቦታ እናስቀምጣለን። ከፈተን በኋላ እዚች ጋር እናርጋታለን። አንዷ ከታች አለች፣ ከታችም አንድ አለች። ከታች አንድ አለች። እሷንም እንፈታታለን። እንግዲህ ሁሉን ነገር እስቲ ጥብ አድርገን መኪናውን ከዛ ሴንሰሩን ቀስ አድርገን እናወጣለን። እንዳይሰበርባችሁ ቀስ አድርጋችሁ። ይሄ ነው ሴንሰሩ። ይሄ ሴንሰር አሁን እናጥባለን ማለት ነው። ኤምኤኤፍ ሴንሰር ነው ይሄ። በጣም ነዳጃችሁ እንዳያልቅ። ይሄ ተበላሸ ማለት ነዳጅ አይቆይም። ነዳጅ ወዲያውኑ ያልቃል። የመኪና በጣም ይግላል። የንፋስ አሰጣጥ መንገዱ በጣም ሃይ ይሆናል ማለት ነው። ሞተራችሁ ላይ ሙሉ ንፋስ ይገባል ማለት ነው። ይሄ ንፋስ እያነበበ ለሞተሩ ለኢንጂኑ የሚሰጥ ነው። እንግዲህ እኔ ባለኝ እውቀት ትንሽ እያብራራኋችሁ ነው። እየተማርኩ ደግሞ ያለኝን ሀሳብ ነው መሰጣችሁ። ይሄን በደንብ ይሁን ንጹህ ነው። እዚህ ጋር አሁን ይሄን እናጥባለን። እቺን እጥብ እናርጋታለን። በእጅ መነካት የለባችሁም። እቺን ገዝተን እናጥባታለን። ለመጠቀም ደግሞ ምንድነው የምናርገው? እንደዚህ ሆና ነው የምትመጣ። ለዚህኛው ቀና እናርጋታለን። እንደዚህ በእጅ በማለት ነው። ኩላሊት በሏት እንግዲህ እዚህ ጋር እናፋለን። ሆኖ ሶፍት እንጠርገዋለን። ንጹህ በሆነ ሶፍት ጥርግ እናርጋለን ማለት ነው። ጥርግ ታረጋላችሁ። ውሃውን ወደ ውስጥ እንዳይገባ ከደል ያዝ ታረጋላችሁ፣ ውሃ እንዳይኖረው። በንጹህ ሶፍት ጠረገው አደረገው ራሱን። እንግዲህ እቺን አሁን መልሰን ምን እናርጋለን? እንደነበረው እናስገባለን። ሳይዙን ሰፋ ያለው ወደ ታች ነው። እንዲገልብጣችሁ እንዳታስገቡ ወደ ላይ። ሰፋ ያለው ወደ ታች ታረጋላችሁ። ከዛ ጫን አድርጋ ታስገባላችሁ። በቃ ከዛ ብሎኑን ትመልሳላችሁ። ብሎኑ ወደ ቦታ በእጃችሁ መጀመሪያ እንዳይወድቅባችሁ በእጅ ታስራላችሁ። ከታች ያለውንም በእጅ እንዳይወድቅባችሁ ማለት ነው።
ውስጥ ከወደቀባችሁ አታገኙም። እሱም በእጅ ታስራላችሁ፣ መልሳችሁ በእጅ ታስራላችሁ። ከዛ እችን መልሰን ማሰር ነው። ምንም የሚከብድ ነገር የለም። ቀላል ሁሉ ነገር። እንግዲህ ፋሚሊ ቲቪ ዩኬ እናንተን ለመርዳት እየታገለን ነው ያለን እውቀት ለእናንተ ሼር ለማድረግ። እናንተ ደግሞ ተጠቀሙበት። መካኒክ እያላችሁ አትሩጡ። እችኛው መልሰን ቀስ አድርገን እናስገባለን። በቃ ከዛ ጫን እናርጋለን፣ እችኛው እንቆልፋለን። እኔ አሁን ሌላ ስራ ለመስራት ስለሆነ ማላስገባው። እችኛው ካስገባን በኋላ ጫን እናርጋለን። እችኛው ቢጫዋን ወደ ታች ጫን እናርጋለን። ይሄ ጫን እናርጋለን። ይሄ መስማር እስከሚገባ ድረስ ነው። እችኛው መሀል ያለችው መጣ እዚህ እስከምትቆም ድረስ ወደ ውስጥ ጫን እናርጋለን። ባይ እንግዲህ መልካም ጊዜውን። ሌላ ጊዜ ደግሞ በተመሳሳይ ቪዲዮ እንገናኛለን። ዛሬ ኤፍ ሴንሰር ይህን መሰላል አቀያየሩ ማጠቡ ማለት ነው፣ ማጽዳቱ። የእናንተ ምናልባት ሊቆሽ ይችላል። እኔ አሁን ባለፈው ቅርብ ጊዜ ነው ያጸዳሁት፣ መልሼ ስላጸዳው ነው ንጹህ የሆነባችሁ እንጂ ጀስ ኤፍ ሴንሰር እንግዲህ በአመት ወይም በ6 ወር ብታጸዱ አሪፍ ነው፣ ቆንጆ ነው። መልካም ጊዜ ይሁንላችሁ። ቻው ባይ ባይ። እንግዲህ መልካም ጊዜ ይሁንላችሁ። ፋሚሊ ቲቪ ዩኬ እንግዲህ ለእናንተ በጎ ነገር ይዘን እንመጣለን። ሼር፣ ላይክ፣ ሰብስክራይብ አድርጎ ተባረኩ።